እንደኔ ፒዛ ላይ ቃሪያ፣ ሽንኩርት፣ ቲማቲም ምናምን የማይመታችሁ ሰዎች ይሄ ሬሲፒ ለእናንተ ነው። አሰላሙ አለይኩም እንዴት ናችሁ? ዛሬ እዚህ ፒዛ አሰራር አሳያችኋለሁ። በጣም ቀላል ነው። የሚያስፈልጋችሁ አንድ ኩባያ ለብ ያለ ውሃ፣ አንድ ሾርባ ማንኪያ ሾርባ፣ አንድ ሾርባ ማንኪያ ስኳር፣ ትንሽ አርጋችሁ ታዳርሱትና ዱቄት ወደ 4 ኩባያ፣ 2 ሾርባ ማንኪያ የበቆሎ ዱቄት፣ ከዛ ትንሽ ዘይት አርጋችሁ እሱን ታውቁታላችሁ። እንደዚህ የሚቦካ ነገር የሚያምረው በደንብ ስታሽለስልስ ሲል ነው። በደንብ ሽት አድርጉት። እሱን ዘይት ቀብታችሁ ኩፍ እንዲል ለአንድ ሰዓት ምናምን ትተውታላችሁ። ለስጎ ደግሞ ኖርማል ስጎ እንደሚሰራው ሽንኩርትና ሽንኩርት ጠብሳላችሁ፣ በርበሬ ታረጋላችሁ፣ ቲማቲም ታረጋላችሁ። ከዛ ለቀመማ ቅመም ደግሞ መከለሻና ጥቁር ቅመም ጨው አርጋችሁ በቃ እሱን ዘይቱ እስኪተፈረስ ማንተክተክ። እንደዚህ ኩፍ ካለ በኋላ ፓትራችን ዘይት በደንብ እንቀባና መወፈር የለበትም። መሀሉ በጣም ሲወፍር ደግሞ እንደድፎ ዳቦ በጣም ያስጠላል። ከዛ በደንብ ቀጠን አርጋችሁ የምታረጉት። ከዛ በሹካ ተጉታላችሁ አሁንም እንዳይነፋ። ከዛ ስጎን ትቀባላችሁ። ከዛ ቺዝ ማድረግ ነው። ከዛ ኦቨኑን አጋልኩትና የላይኛውን አጥፍቼ በታች ብቻ ያበሰልኩት። ቺዙ በጣም እየቀለጠ ሲያስቸግረኝ እየተመዘዘ ይሆነ ምዝዝ ያለልኝ አይደለም። ለዛ በታች ብቻ ያበሰልኩት። ሌላ ቲፕ ካላችሁ ንገሩኝ።